በነበር ያንዜን ግዝሜላን አለ ያገሬ ሰው። ምንድነው ቆይ ነገሩ ወዴት እየሄደ ነው? ነገሩ ወዴት እየሄደ ነው? ሩታ ምን እየሆንሽ ነው ያለሽው? ምንድነው ፍላጎትሽ? ዘለሽ ሰው ላይ ፊት ከማለትሽ ልጅሽን አትጠብቂም እንዴ? ቤትሽን አትጠብቂም እንዴ? ቤትሽ ቁልፍ የለውም? ሰው የለውም ቤትሽ? አይደለም ቤትሽ ላይ ሰው የለም? ቤትሽ ላይ ቁልፍ የለም? ይሄን አክል ገና ለገና ሳታጣሪ ሳታቂ ሰው ላይ ሄደሽ እንደዚህ መሰቀልሽ ትተሽ ለምንድን ነው ቤትሽ ማጠብቂው? ከዚህ እኮ 2-3 እኮ ደጋግሞ ካሳይተሻል እኮ 2-3 ደጋግሞታል እኮ ይሄ ነገር እያወቅሽ ልጅ እንደሚወስድብሽ እያወቅሽ አምሮሽ እያወቀ አንቺ ቤት ክፍት ለቀሽ ይኸውልሽ ውዴ ሌባ አይቶ አይደለም ቁልፍ እንትን ብሎ አይደለም የሚገባው ገባሽ? ሌባ በየትኛው መንገድ ይገባል። አንቺ ከሰነፍሽለት በየትኛው መንገድ ይገባል። ካልዘጋሽው በርሽን እንደምንም ብሎ ይገባብሻል። ሌባ ነው፣ መቼም ሌባ ነው። ገባሽ? ሌባ ነው። ኧረ ጉድ ነው። አንቺ ዘንጠሽ እየወጣሽ ለልጁ ቤት ላይ ብቻውን እንትን አስቀምጠሽ 1 አመት አልሞላ ልጅ ቤት ላይ ጥለሽ ከዛ ደግሞ ልጅ አንቺ ጋር ነው አሉ ተብያለሁ። ምን የሚሉት አማርኛ ነው ይሄ? ልጁ እሷ ጋር ቢሆን እንኳን በጣም አሪፍ ነው። ምክንያቱም አባቱን ለማያዝ ልጁ ትንከባከባለች ግዴታዋ ማለት ነው። አንቺ እናት ተብዬው አንቺ ራስሽ እስኪ ንገሪ እስኪ አሁን ለዚህ መልሳለሽ? 1 አመት ያልሞላው ህፃን ልጅ ጥለሽ አንቺ እየሄድሽ ያንቺ ልጅ ጠብቀው ማን ነው? አጋዥ እኮ አጋዥ ነው አይደል? ግን አንቺ በምን አምሮሽ አስበሽ ነው ልጅሽን ጥለሽ አንቺ እየሄድሽ ያለሽው እንዴ? ስትወጪ እኮ 2-3 እኮ ደጋግሞልሻል እኮ ወስዶብሽም አይተሽዋል። ምን እየሆንሽ ነው እንዴ? ጠላት ብዙ እንዳለብሽ በዙሪያ ሰዎች ብዙ ጠላቶች እንዳሉብሽ እያወቅሽ ብዙ ሰዎች አንቺን የሆነ ነገር ለማድረግ እንደሚፈልጉ እያወቅሽ በዚህ ናክል ዝም ማለቱ ለምን አስፈለገ? ለምን ያስፈልጋል? ሲጀመር ይሄ ለምን ያስፈልጋል እንዴ? የቆጡና ወርድ ብላ በብቷን ጣለች አሉ። አንቺ አብርሽ ስታባሪ መጨረሻ ላይ ልጅሽን እንዳታጪ፣ የእውነት ነው የምልሽ ልጅሽን እንዳታጪ።